ወላጅ ከሆነ በኋላ ብዙዎቻችን የሚያስጨንቀን ነገር በየትኛው ገንዘብ የትኛውን ጊዜ አግኝተን ልጆቻችን የምናሳድገው የሚለው ነገር ነው። እኔም አዲስ ወላጅ እንደመሆኔ በጣም ያሳስበኛል እሱ ነገር እና አሁን ላይ ያው ቤት ውስጥ ሆኜ ልዩ ገበያን እሰራለሁኝ፣ ስሞል ቢዝነስ ነገር እሰራለሁኝ እና እሱን ለማስፋፋት ደግሞ የተሻለ ገቢ ያስፈልገኛል፣ የተሻለ ገንዘብ ያስፈልገኛል። ከዚህ በፊት እኔ የሜካፕና የጥፍር ቢዝነስ ጀምሬ በቂ ገንዘብ ስላልነበረኝ ከስሬ ነበረ ያቆምኩት። አሁን ላይ ደግሞ ይህንን ቢዝነስ ለማስፋፋት እያሰብኩ ስለሆነ እጄ ላይ ደግሞ ገንዘብ ያስፈልገኛል። እሱን ለማድረግ እኔ ቁጠባ ላይ ጎበዝ ስላልሆንኩኝ ዛሬ ለእናንተ የሚጠቅም አዲስ ነገር ይዤላችሁ መጥቻለሁ። ትጋት ይባላሉ። የገንዘብ ቁጠባና ብድር ተቋም ነው። ለአዲስ ንግድ፣ ለንግድ ማስፋፊያ እስከ 2 ሚሊዮን ብር ድረስ፣ ለመኪና መግዣ እስከ 3 ሚሊዮን ብር፣ ለቤት ግዢና እድሳት ደግሞ እስከ 5 ሚሊዮን ብር ድረስ ከ13 እስከ 15% ወለድ ብቻ ያበድራሉ። እስከ 600 ሺህ ብር ድረስ ደግሞ በደሞዝ ዋስትና ከ10 እስከ 21 ቀን የስራ ቀናቶች ውስጥ ፕሮሰስ በማድረግ የብድር አገልግሎት ይሰጣሉ። እኔ የሄድኩት ዛሬ ዋና ቢሮቸው ነበር፣ ጎሮ ነው የሚገኘው። ሌሎች ቦታዎች ላይ ደግሞ መገናኛ፣ ፒያሳ፣ አየር ጤና፣ ቃሊቲ፣ ቡልቡላና ጀሞ አንድ ይገኛሉ። እኔ በጣም ነው የወደድኩት። 2 እስከ 4 ወር ብቻ እየቆጠባችሁ የምትፈልጉትን ቢዝነስ መጀመር እንዲሁም ንብረት መያዝ ትችላላችሁ። መቆጠብንም በዛው ባህላችን እንድናደርግ ማለት ነው። ስለዚህ እኔ ተመዝግቤያለሁ፣ እናንተም ተመዝገቡላለሁ። ባይ